እኔም እንደነሱ ሆኜ አውርቼዋለሁ ማለት ከአዲስ አበባ ተነስተ ና ችግር የለውም እኔም አምሮኛል ብዬ አውርቼው እየመጣ ነው። ታዋቂው ጋዜጠኛ ሶፎንያስ ዋሲሁን ግብረ ሰዶም መሆኑ ተረጋገጠ። ከዚህ ቀደም በዚህ ጉዳይ ተያይዞ የቀረበበትን ቅሬታ አስተባብሎ የነበረ ቢሆንም አሁን ላይ ግን ፍሬዘር ፈቃዱ የተባለ ጋዜጠኛ ባቀረበው ተጨባጭ መረጃ ግለሰቡ ሰዶምነቱ ተረጋግጧል። በቲክቶክ እና በቴሌግራም ለዚሁ እኩይ ምግባር ሲያመቻቸው ቆይቶ በመጨረሻም ከትላንት በስቲያ አዳማ እንዲቀጣጠሩ በማድረግ እጅ ከፍንጅ ሊይዙት ችለዋል። ሶፎንያስ ግን ምን ብሎ ፖስተው? ይሄንን ቀድሞ እንግዲህ ሳይቀድሙ ይልቅደም አይነት ነው ነገሩ። አዳማ ሄዶ መደብደቡ ምናልባት ሊወራ እንደሚችል ስላሰበ ቀድሞ ምን ብሎ ፖስተ? ተዘረፍኩኝ አዳማ ሄጄ ብሎ ነው የፖስተው። እንደው ባነብላችሁ ደስ ይለኛል። ለካ በጠራራ ፀሐይ ዝርፊያ አለ ይላል መግቢያው። ከከባድ ዝርፊያና ድብደባ አመለጥኩ። አንድ ወዳጄ ከሀገረ እንግሊዝ የላከልኝን ላፕቶፕ ለመቀበል ወደ አዳማ ሄጄ ነበረ እና ከብዙ ልፋት በኋላ የተላከውን ንብረት ሊያቀብለኝ የነበረውን ግለሰብ አገኘሁት። ሰላምታ ተለዋውጠን ላፕቶፑን ሰጠኝና ወደ መናኸሪያው ለመሄድ ባጃጅ መጠቀም ነበረብኝና ወደ ባጃጅ ተራ ይዤ ልሄድ ብሎኝ ተከትየው መሄድ ጀመርኩ። እናም የሆነ ቅያስ ኮብልስቶን ውስጥ ይዞኝ ገባ። ከመቅስፈት ከአጠገቤ ተሰወረብኝ። በኋላ ማንነታቸውን የማላውቃቸው ሁለት ግለሰቦች በስሜ እየጠሩኝ ወደ እኔ ተጠጉኝ። ሰላም አሉኝ አልኳቸው። ከዛ በኋላ የያዝኩትን ንብረት በግዳጅ ተቀበሉኝ። ታገልኳቸው ግን አልቻልኩም። ይልቁንም በኃይል መማታትና በቡጢ ማጣደፍ ተያያዙ። ደነገጥኩ፣ ወደቅኩ። አሬስ ያለህ የወንድ ልጅ አምላክ ያላልኩት ነገር የለም። በኋላ ባለ በሌላ አቅሜ አፈር ልሼ በዳዴ ከዛም በከፍተኛ ሩጫ አመለጥኩ። ወደ ዋናው አስፋልት ለመድረስ ያለ የሌላ አቅሜን ተጠቀምኩ። በኋላ አስፋልቱ ላይ እንደደረስኩ ባገኘሁት ሚኒባስ ታክሲ ገብቼ እግሬ አውጪኝ አልኩ። ታክሲ ውስጥ የነበሩት ሰዎች ደነገጡ፣ አረጋጉኝ። ወደ መናኸሪያ ከሄድኩ በኋላ አንድ ወንድሜ የአዲስ አበባ መኪና ሲዞኝ መንገድ ጀምሬያለሁ። የገረመኝ የሌቦቹ ተግባር አይደለም። ጉዳዩን ልክ እንደ አሜሪካ አክሽን ፊልም ቆመው ያዩ የነበሩ በቁጥር ጥቂት የማይባሉ ሰዎች ናቸው። ለማንኛውም ላፕቶፑን አስረክቤ እኔም ቡጤን ቀምሼ ወደ ከተማዬ በሰላም እየተመለስኩ ነው። መድኃኔዓለም በለተቀኑ ከከፋ ነገር አወጣኝ። ተመስገን። ንብረት ይተካል፣ የሰው ልጅ ህይወት ግን እንደ ቀልድ ሊያልፍም ይችላል ሲል ነው ጋዜጠኛ ሶፎንያስ ዋሲሁን ከአዳማ ከፍሬዘር ጋር ደርሶ ከተመለሰ በኋላ መኪና ውስጥ ይመስለኛል ይሄንን ጽሁፍ የጻፈውና ምንድን ነው የሚባለው ሳይቀድሙኝ ሳይቃጠል በቅጠል አይነት ነገር ነው ይሄ ጽሁፍ እንጂ እውነታውን ያውቀዋል። እናም ወዲያው ምንድነው ያደረገው? ከዚህ ከፍሬዘር ጋር ያወራውን ወሬ በጠቅላላ ዲሌት አደረገና ብሎክ አደረገው። ቴሌግራምን የመረጠበት አንደኛው ምክንያት ምንድነው? ከሰዎች ካወራችሁ በኋላ ካልተመቻችሁ ወሬያችሁ ወይንም ፕራይቬሲ ካልተሰማችሁ ደህንነት ካልተሰማችሁ መደለት ትችላላችሁ ከዛኛውም ወገን ካወራችሁትም ሰው ወገንና ለዛም ነው ቴሌግራም ላይ እናወራ ብሎ ከቲክቶክ መንደር ወደ ቴሌግራም ያስመጣውና በጣም ያሳዝናል። እንግዲህ ያለንበት ደረጃ ያሰጋል። ፍሬዘር ግን ልትመሰገን ይገባል እውነቱ እንዲወጣ ስላደረክ ማለት ነው። ይሄ ጉዳይ የሚመለከታችሁ የመንግስት አካላትም ሆነ የማህበረሰብ የሚመለከታችሁ ጉዳዩ የሚመለከታችሁ ሰዎች የሆነ ነገር አድርጉ። ለልጆቻችን ለወደፊት ለወንድም ለእህቶቻችን የሚጠቅም የሚበጅ መንገድ አይደለምና ከወዲሁ መላ እንዲባል አሳስባለሁኝ። በተረፈ በደንብ በዝርዝር ማየት ከፈለጋችሁ የፍሬዘር የዩቲዩብ ቻናል ውስጥ ገብታችሁ ብታዩት እመክራለሁኝ። ፍሬዘር ለዚህ ስራ ልትመሰገን ይገባል።